በሳውዲ አረቢያ ሁለት ኢትዮጵያውያን አንድ ህንዳዊ ግለሰብን ገድለዋል በሚል ተጠርጥረው መታሰራቸው ተገለጸ። የሳውዲ አረቢያ ባለስልጣናት በጅዳ ከተማ አንድ ህንዳዊ ግለሰብን በህገወጥ ግብይት ምክንያት በተነሳ አለመግባባት ሳቢያ በጥይት ተመቶ ህይወቱ እንዲያልፍ በማድረግ ተሳትፏል ተብለው የተጠረጠሩ ሁለት ኢትዮጵያውያን ዜጎችን በቁጥጥር ስር መዋላቸው ተገልጿል። የጅዳ ከተማ ፖሊስ እንደገለጸው ክስተቱ የተፈጠረው በከተማዋ አቅራቢያ በሚገኝ ተራራማ አካባቢ ህገወጥ እጽ በማገበያየት ላይ የነበሩ ወንዶች መካከል በተፈጠረ የገንዘብ አለመግባባት ነው። ከተጠርጣሪዎቹ አንዱ ጥይት በመተኮስ ህንዳዊውን ሰው በከፍተኛ ሁኔታ ማቁሰሉ የተገለጸ ሲሆን ግለሰቡን በአቅራቢያው ወደሚገኘው ሆስፒታል ቢወሰድም በደረሰበት ጉዳት የተነሳ ህይወቱ ሊያልፍ መቻሉን ገልፍ ኒውስ ዘግቧል። ሁለቱም ተጠርጣሪዎች በአካባቢው በእጽና በኮንትሮባንድ ዝውውር ውስጥ ተሰማርተው ነበር ያለው ፖሊስ በተጨማሪም የድንበር ደህንነት ደንቦችን በመተላለፍ ተይዘው ለተጨማሪ ህጋዊ ሂደት ወደ አቃቢ ህግ መተላለፋቸውን አመልክቷል። የሳውዲ አረቢያ ባለስልጣናት ከቅርብ ጊዜ ወዲህ የድንበር ተሻጋሪ የህገወጥ የሸቀጦች ዝውውር እና ህጋዊ ሰነድ የሌላቸው ስደተኞች ኢላማ ያደረጉ ስራዎችን ማጠናከራቸው ተዘግቧል። ቀደም ሲል በሳውዲ አረቢያ ከአደንዛዥ እጽ ዝውውር ጋር በተያያዘ ቢያንስ 37 ኢትዮጵያውያን የሞት ቅጣት ይጠብቃቸዋል ሲሉ 31 የሲቪል ማህበረሰብና የሰብአዊ መብት ተሟጋች ድርጅቶች በጋራ በወጡት መግለጫ ማስታወቃቸው ይታወሳል። የትግራይ ጊዜያዊ አስተዳደር ከውጭ ዳይሬክተር ጋር ተወያየ። ተፈናቃዮች በፕሪቶሪያው ስምምነት መሰረት በሰላም እንዲመለሱ ማሳስበዋል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ በትግራይ ለተፈናቀሉ ማህበረሰቦች ቁልፍና ዘላቂ መፍትሄው በፕሪቶሪያው የሰላም ስምምነት መሰረት በሰላም ወደ ቀያቸው መመለሳቸው ነው ሲሉ ተናግረዋል። አቶ አማኑኤል የተናገሩት በዛሬው ዕለት በሽረ እንዳስላሴ ከተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት የአፍሪካ ዳይሬክተር ከሆኑት አመራር ጋር ባደረጉት ውይይት ወቅት ነው። የተፈናቀሉ ቤተሰቦች ደህንነታቸውና ሰብአዊ መብቶቻቸው ተጠብቆ ወደ ቀያቸው መመለስ እንዲችሉ የፕሪቶሪያን ስምምነት ሙሉ በሙሉ ተግባራዊ ማድረግ እንደሚፈልግም አጽንኦት ሰጥተዋል። አቶ አማኑኤል አክለውም ተፈናቃዮች በሰላም እንዲመለሱ የታጠቁ ቡድኖች ከምዕራብ ትግራይና ከሌሎች ከተያዙ አካባቢዎች መውጣት አለባቸው፣ ህገወጥ አስተዳደሮችን መፍረስ እንዲሁም አዲስ ሰፋሪዎች አካባቢውን መልቀቅ ይኖርባቸዋል ብለዋል። እንደ አቶ አማኑኤል ገለጻ የተባበሩት መንግስታት ድርጅት ተወካዮች ኤጀንሲዎች ህዝብን እንደ አደጋ የሚጥሉ ወይም ከሰብአዊ መርሆችና ከተመሰረቱ የአሰራር ሂደቶች ጋር በማይስማሙ የፖለቲካ ጉዳዮች ላይ መሳተፍ አይችሉም በማለት ለክልሉ ባለስልጣናት ማረጋገጫ ሰጥተዋል። ኮሚሽኑ በሩቡ ዓመት በትግራይና በአማራ ክልሎች ከ20,000 በላይ የቀድሞ ታጣቂዎች ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን ገለጸ። የብሔራዊ ተሃድሶ ኮሚሽን በሩቡ ዓመት በትግራይና በአማራ ክልሎች ከ20,000 በላይ የቀድሞ ታጣቂዎች በትጥቅ ማስፈታት ወደ ማህበረሰብ መቀላቀልን መልሶ መቋቋም ሂደትን ፕሮግራሞቹን እንዲሁም ዲዲአርን ተሳትፈው ወደ ማህበረሰብ እንዲቀላቀሉ ማድረጋቸውን ገለጸ። ይህ የተገለጸው ኮሚሽኑ የ2018 በጀት ዓመት በመጀመሪያው ሩብ ዓመት ያከናወናቸው ተግባራትን አፈጻጸም ግምገማ በሐዋሳ ከተማ ትላንት ጥቅምት 24 ቀን ባካሄደበት ወቅት ነው። በዚህ ወቅት የብሔራዊ ተሃድሶ ኮሚሽን ኮሚሽነር አቶ ተመስገን ጥሩነህ በሩብ ዓመት በትግራይና በአማራ ክልሎች ከ20,000 በላይ የቀድሞ ታጣቂዎች በትጥቅ ማስፈታት ወደ ማህበረሰቡ መቀላቀል መልሶ ማቋቋም ሂደት ዲዲአር ፕሮግራም ተሳትፎ ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን ተናግረዋል። አክለውም በአንደኛ ሩብ ዓመት ከኮሚሽኑ ቁጥጥር ውጪ በሆኑ ችግሮች ምክንያት የሚፈለገውን ያክል የቀድሞ ተዋጊ የተሃድሶ ስልጠና መስጠት ወደ መጡበት ማህበረሰብ መቀላቀል አለመቻሉን ጠቅሰው ሆኖም በብዙ ፈተናዎች ውስጥም የተመዘገበው ውጤት እጅግ አመርቂ ነው ሲሉ ገልጸዋል። ኮሚሽኑ በሩብ ዓመት የፌደራል መንግስት ባደረገለት የበጀት ዓመት በውስብስብ ችግሮች መሃል ውጤታማ ስራ መስራት እንዲችል ማድረጉን ገልጾ በቀጣይ ፕሮግራሙን የሚጠይቀውን ሀብትና ቅንጅታዊ አሰራር ከፍተኛ መሆኑን ለሀብት አሰባሰብና ማህበረሰብ ተሳትፎ የተለየ ትኩረት ተሰጥቶ መሰራት እንደሚገባው አመልክቷል። በሩብ ዓመቱ በመዲናዋ በተከሰቱ የትራፊክ አደጋዎች 8853 የንብረት አደጋ መድረሱ ተገለጸ። 1171 ሰዎች ደግሞ ምንም አይነት መረጃ ፍቃድ ሳይኖራቸው ሲያሽከረክሩ ተገኝተው እርምጃ እንደተወሰደባቸው የከተማ ፖሊስ አስታውቋል። በአዲስ አበባ ከተማ በ2018 በጀት ዓመት በአንደኛ ሩብ ዓመት 8853 የንብረት አደጋ መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከፍጥነት ወሰን ገደብ በላይ ማሽከርከር፣ አልኮል መጠጦችን ጠጥቶ ማሽከርከርና ያለመንጃ ፍቃድ ማሽከርከር ለአደጋው መባባስ
ምክንያት እንደሆኑ ጠቅላይ መምሪያው ገልጿል። በሩብ ዓመት 172 አሽከርካሪዎች ከመጠን በላይ አልኮል ጠጥተው ሲያሽከረክሩ መገኘታቸውን የገለጸው ፖሊስ 14695 ከፍጥነት ወሰን በላይ እንዲሁም 1171 ደግሞ ከምንም አይነት መንጃ ፍቃድ ሳይኖራቸው ሲያሽከረክሩ ተገኝተው ተገቢውን እርምጃ ተወስዶባቸዋል ብሏል። በአደጋው በሰዎች ሕይወትና አካል ላይ ከደረሰው ከፍተኛ ጉዳት በተጨማሪ በህዝብና በመንግስት ንብረቶች ላይም ጉዳት እየደረሰ መሆኑን ገልጾ በተለይም የትራፊክ ፍሰቱ ለመሳለጥ እንዲያስችሉ ታቅዶ በርካታ ወጪ ወጥቶባቸው በለሙ የኮሪደር ልማት ስራዎች ላይ አደጋው እየተባባሰ መምጣቱን ጠቁሟል። ለአብነትም የቦሌ ኤርፖርት መንገድ ልዩ ትኩረት ተሰጥቶት ከለሙ መንገዶች አንዱ የሆነውን የጠቀሰው ጠቅላይ መምሪያው ሆኖም በግዴለሽነትና በተለይም አልኮል ከመጠን በላይ ጠጥተው ሲያሽከረክሩ በነበሩ አሽከርካሪዎች መንገዱን ለማስዋብ በተተከሉ ውብ ዛፎች በከፍተኛ ወጪ የተሰሩ ኤሌክትሪክ መሳሪያዎችና ንብረቶች እንዲሁም ሌሎች የልማት ስራዎች ላይ ከፍተኛ ጉዳት እየደረሰ መሆኑን አመላክተዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ